ልጁ ቤተሰቦች ናንሲን በጣም ነው የሚጠሏት። ዮርዳኖስ ሽመልስ የምትባለዋል በጣም ኢግኖር ነው። ባልሽን ሳታገቡ በፊት አንድ ሴት አለች። ያቺ ሴት የማን ጓደኛ ናት? የሱ ጓደኛ ናት፣ የልጁ ጓደኛ ናት። የባለ ሽምግልናና አሮጊና ሊላክልኝ ነው በአሜሪካ። ሌትስ ጌት ሬዲ እንዘጋጅ። እንዴት ጆርዲ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም አነጋጋሪና በወቅታዊ ቪዲዮዎች ተመልሰን መጥተናል። እስከመጨረሻው ከኔ ጋር አብራችሁኝ ቆዩ። በዛሬ ቪዲዮ ከምንመለከተው ውስጥ ከወራት በፊት የተሞሸረችው ናንሲ ስለሷ አዲስ መረጃ ወጥቷል። እነዚህንና የመሳሰሉ ቪዲዮዎችን በዛሬ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እንዳይወርቁ ያዛችሁ ኬኩ ባናታቸው እንዳይገባ ማይሆንም ነቀለው። ቆይ ቤቱን እንዳያቃጥሉ በጎን በቃ ወላካላ ባልና ሚስት ከአንድ ወንዝ ነው የሚቀዱት የሚባለው እውነት ነው። ይሄ ነው ማሳየው። ከፊት ለፊት እንኳን እረፉ የሚላቸው ሰው የለም። አረሱ ሻማ አይደለም የሚላቸው ሰው የለም። በራሱ ሰዓት ነው የሚጠፋው ብሎ የሚነግራቸው የለም ነው። አረ ስንት አይነት ሰው አለ። ሽምግልናና አሮጊና ሊላክልኝ ነው በአሜሪካ። ሌትስ ጌት ሬዲ እንዘጋጅ። እንዴት ጆርዲ ጆርዲ ሽምግልናሽን አሳየን ጆዬ። አሮጊናስ ደግሞ ምንድነው ብላ ያው እንደምታዩት እንግዲህ ሽምግልናውን እኔ ራሱ በቪዲዮ ነው የተከታተልኩት። አረ ጆርዲ ቶሎ በይ ጆርዲ ተመልከቱ። እንግዲህ ቻውን ፌሚኒስት ነው የነበረችው፣ ግን ይኸው ልታገባ ነው። ይሄን ቪዲዮ ለቃ ኮሜንት ላይ ምናምን የተሰጠ የነበረው አስተያየት ሴቶቹ በጣም አሁን እየነቁ ነው። እኛን አታግቡ እያሉ ራሳቸው ያገባሉ ፌሚኒስቶች ምናምን እያሉ ሴቶች እየጻፉ ነው ያሉትና አሁን ሴቶቹ ነቃ እያሉ ነው። ያው እነዚህን ደግሞ አትመኗቸው። ሽማግሌ ከተላከላችሁ በኋላ ኢንጌጅ ናችሁ ነው የሚባለው ወይስ ከዛ በኋላ እናንተ የሚጠይቃችሁ ወይስ መጀመሪያ እናንተን ጠይቆ ነው ቤተሰባችሁን የሚጠይቀው? እንግዲህ አኮርዲንግ ቱ ጆርዲ ልትሸጪ ነው ማለት ነው። እንደ ዕቃ ሊሸጡሽ ቤተሰቦች እየተደራደሩ ነው ማለት ነው። ማን ነው አንቺን የሚጠይቅሽ? ጆርዲ ነግራሽ የለ እንዴ? እየነገረችሽ እንዴት እንደዚህ ታደርጊያለሽ? ቤተሰቦቻችሁ ከፈቀዱ ከዛ እናንተ ትፈቅዳላችሁ ወይስ how does it work? It works like it works. ብዙ ሰዎች መጠየቅም የለውም ከዛ በኋላ በቃ ኦልሬዲ ኢንጌጅ ነሽ ማለት ነው ምናምን አሉ። እኔ ግን ለሱ የነገርኩት መጀመሪያ እነሱ ጋር አስፈቀድክ በኋላ ጠይቀኝ ግን ያልኩት። ስለዚህ እነሱ እሺ ባይሉ አንቺ ሻትኝ ነበር ማለት ነው። የሚቀርም እኮ ነው። ግን እንዴት ነው ወጉ? ወጉማ እስኪ ኮሜንት አድርጉልኝ። ኮሜንት ጆርዲ አረ ሲሪየስ ነው ቶሎ ነይ። አረ ጆርዲ ኦፊሻል አድርገነዋል። እንግዲህ ሰርጋችንን ቀን ቆርጠናል። ከ3 ወር በኋላ ነው የሚሆነው። አረ ጆርዲ እኔ it never ceases to amaze me። እንዴት በፍጥነት ትራዲሽናል እንደሚሆን እኮ ልክ ባል ሲገኝ ጥበሱን አይቀልም እንዴ ከዚህ ሁሉ ስድብ። እንግዲህ ሴቶች ተመልከቱ፣ ባል እስከሚያገኙ ድረስ ነው ፌሚኒስትን ምናምን የሚሉት። ባል ካገኙ በኋላ ይቀየራሉ፣ ባል ያገባሉ። ባል ምንድነው ምናምን እያሉ መጀመሪያ ያወራሉ። ባል ከመገኘቱ በፊት ባል ሲገኝ በቃ ይከዷቸዋልና ሴቶች አግቡ አታግቡ ምናምን የሚሉት ናቸው ነው እነዚህ አሁን እያገቡ ያሉት። የልጁ ቤተሰቦች ናንሲን በጣም ነው የሚጠሏት። ዮርዳኖስ ሽመልስ የምትባለዋል በጣም ኢግኖር ነው የሚያደርጓት። እርግጠኛ ሆኜ ልንገራችሁ መልስ የለም። መልስ አልጠሩም። ታውቃላችሁ አይደለ? የመልስ ፕሮግራም አልነበራቸውም። ከባድ መረጃ ነው ይዤላችሁ የመጣሁት። የዮርዳኖስ ሽመልስ የናንሲን የባሏን ቤተሰብ ታሪክ ታውቃላችሁ በደንብ ምን አይነት ታሪክ እንዳላቸው ከጀርባ በጣም ትክክል ያልሆነ። ምክንያቱም እነሱ መልስ የሚጠራው የሴቷ ቤት አይደለ እንዴ? የወንዱ ቤት ነው እንዴ መልስ የሚጠራው? እስቲ እንስማው። እስቲ እኔ አልገባኝም ግን እስቲ እንስማው። በጣም ልጃቸውን የሚወዱ ሰዎች ናቸው። ልጃቸውንም ደበቅ ብለው እንዲያድግ ከሚዲያ ርቆ ስራው ላይ ብቻ ትኩረት እንዲያደርግ ፈልገው ነው
ይሄን ሁሉ ጊዜ ያሳደጉት። አሁን ከሷ ከተገናኘ በኋላ አቋሙን የጣለው መልስም አልጠሯቸውም። በመቀጠል ደግሞ ቤተሰቡ ትልቅ የሆነ ቅሬታ ውስጥ ነው ያለው። እሷን በማግባቱም ጭምር ከባድ የሆነ ቅሬታ ውስጥ ነው ያሉት። እርስ በርስ አልተግባቡም ነው የምላችሁ። ይህንን ደግሞ 300% እርግጠኛ ሆኜ ነው የምነግራችሁ። መልስ አልጠሩም። ከዛ ውጭ ደግሞ አሁን ያላትን እንቅስቃሴ በየጊዜው ሚዲያ ላይ መታ መፈንጨቷን ቤተሰቡ በጣም ነው የሚጠላው። የልጁ ቤተሰብ ነው የምላችሁ። ኢቭን በሷ ምክንያት በቤተሰቡ በሷ በናንሲ ምክንያት ያገባችው የባሏ ቤተሰብ ልጁን እየጠሉት ነው ያሉት አሁን ባለው ሁኔታ ማለት ነው። ያ የሆነበት ምክንያት ምንድነው? በልጅቷ ምክንያት ነው። የፈለጋችሁትን ሄዳችሁ አጣሩ። እርግጠኛ ሆኜ ነው የምነግራችሁ። አንደኛ የልጁ ቤተሰብ ልጁን እየጠላ ነው ያለው አሁን ባለው ሁኔታ። እንድትረጋጋ አርጋት እያሉ ነው። ምንድነው እንደዚህ መቸኮል? ለሳምንት ነው የተጋባችሁት ብለው መልእክት እስከሚልኩ ድረስ አባት ቤተሰብ እስከሚቆጣ ድረስ ነገሩ ተበላሽቷል ነው የምላችሁ። የኔን ንግግር እንደ ተራ ነገር የምታዩ ሰዎች፣ የኔን ንግግር እንደ ቀልድ የምታዩ ሰዎች፣ የኔን ንግግር እንደ የማይረባ ነገር የምታዩ ሰዎች እያንዳንዱን መልስ ተራ በተራ ታገኛላችሁ። ስለዚህ ነገሩ ከኛ ያለፈ ሚዲያ ላይ ካሉ ሰዎች ያለፈ ነው የምላችሁ። ያለፈ ነው። እርስ በርስም ግጭት ውስጥ ያስገባ ጉዳይ ነው። ስለዚህ ላይቭ እገባለሁ። ላይቭ ከተወሰነ ሰዓት በኋላ ስለምገባ ቀይ መብራት እየበራ ከሆነ ቪዲዮን ስታዩ ውስጥ ግቡና ጥያቄ ማሳብም ካላችሁ ሀሳብ መስጠት ትችላላችሁ። የአዲስ አካውንት ነው፣ ፎሎ አድርጉ። ህዝቡ ስንት የሚያስጨነቀው ነገር አለ። ጭራሽ ስለ ናንሲ ትዳር፣ ስለ ናንሲ ባል ቤተሰብ ምናምን ምን ብሎ ነው የሚጨነቀው? ብቻ ቤተሰቦቿ የሱ ቤተሰቦች ለምን ይጠሏታል? እሱን የምታከብረው ከሆነ እነሱንም የምታከብራቸው ከሆነ ለምን ይጠሏታል? ወለደች ብሎ መቼስ ይሄን ያህል የሚጠሏት አይመስለኝም። የወለደች ስለሆነች ምናምን የሚጠሏት አይመስለኝም። እኔ ብቻ ሰው ስራ ፈቷል እንዴ? ሰው በዚህ ስለ ኑሮ ይጨነቅ ወይ ስለ የናንሲ ባል ቤተሰቦች ናንሲን ጠሏት አልጠሏት ብሎ ይጨነቅ ህዝቡ? ባልሽን ሳታገቡ በፊት አንድ ሴት አለች። ያቺ ሴት የማን ጓደኛ ናት? የእሱ ጓደኛ ናት፣ የልጁ ጓደኛ ናት፣ የባለቤትሽ ማለት ነው። እና በጣም ቤስት ፍሬንዶች ናቸው። እንግዲህ እነሱ በሚሉት ቋንቋ ቤስት ፍሬንድ ነው የሚሉት። እና ስትጠራው የሆነ ነገር ስትለው የሆነ ነገር ሲያዛት የሆነ ነገር ስታዘዙ በደንብ ነው የሚተዛዘዙት ምናምን ምናምን። አብረው ክለብ ይወጣሉ፣ የሆነ አገር አብረው ይሄዳሉ። በጣም እንድትመልሱ ይፈልጋሉ ከታች ማለት ነው ጋይስ። ኮመንት ስር ከታች እንድታስቀምጡልኝ በማርያም እንደው በገብርኤል ስለምፈልገው ነው ይሄን ነገር። እና ውጭ ሀገር የሆነ ሀገርም ሲሄዱ አብረው ሲሄዱ እዛ ሀገር ላይ ይገናኛሉ። ክለብ ይሄ ሆነው ሳይጋቡ ነው። ስላለመጋባት ነው ባይዘው እያወራሁላችሁ ያሉ። ሳይጋቡ በፊት የሚሆን ነገር ነው። ከዛች ከሴት ጓደኛው ጋር ክለብ ምሳሌ አብረን እንብላ፣ እሷ ከውጭ ስትመጣ የሚቀበላት እሱ ነው። አንዳንድ ሱሶችን ለማድረግ አብረው ነው የሚያሳልፉት ምናምን። በቃ በጣም ቤስት ነን ነው የሚሉት። እና ለሚስት ለገርል ፍሬንዱ ጓደኛዬ ናት፣ በጣም ነው የምወዳት ምናምን ነው የሚላት። በቃ ጓደኛዬ ናት፣ ጀስት እንደ ወንድ ጓደኛዬ ናት ነው የሚላት ልጅቷም ማለት ነው። ከዛም በኋላ ሴት ናትና ገርል ፍሬንድ ናትና የምትጠራጠረው ነገር አለ፣ የማይመቻት ነገር እና ከልጅቷ እንዲርቅ በጣም ምን የራሱ ወይስ ደስ እንዳልሽ አስቢ፣ ችግር የለውም ግን እንደዛ አላደርግም። ምክንያቱም ሃይማኖት አለኝ። ሁለተኛ ነገር ደግሞ የጨዋ ዘር ነኝ። የጨዋ ዘር ሊያሾውን እያወራች ያለችው ስለ ሶፊና ስለ ሚስ ልዩ ነው። ባጭሩ ምን እያለች ነው? ከሁለቱም ትዳር ከያዙ በኋላ እንደ በፊቱ ቤስት ፍሬንድ አይደሉም፣ እንደ በፊቱ በደንብ አይገናኙ ምናምን ነው እያለች ያለችው። እና እናንተስ ኮመንት ላይ እንድትነግሩኝ እፈልጋለሁ። ወንድና ሴት ቤስት ፍሬንድ መሆን ይችላሉ? እስቲ ኮመንት ላይ ጻፉልኝ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።